ሰላም እንዴት ናችሁ? ውድ የቻናሌ ቤተሰቦች ዛሬም እንደተለመደው በአዲስ ቪዲዮ መተናል። ድርሹ ዳና እስቲ በሷ ንግግር ትንሽ ፈታ እንበል። ሰላም በያላችሁበት። አንድ ጥያቄ አለኝ ማለት ነው። ኢትዮጵያ ላይ የልጆች ቤት ያላችሁ ባለሱቆች ሁላችሁንም አላቅም፣ ግን የተወሰኑትን ማለት ነው የልጅ ዕቃ ሲገዛ አይኖ እኛ ሀገር ያለው የዶላር መዋዠቅ ከፍታው ዝቅታው ትራንስፖርቱ ቀረጡ አይኖ ብዙ ዋጋ እንደሚያስከፍላችሁ ምናምን አውቃለሁ፣ እሱን እረዳለሁ በደንብ። ግን ደግሞ ማለት ነው በጣም ነገሩን የምታወሳስቡብን ሰዎች ያላችሁ፣ በተለይ ደግሞ እንደኔ አይነት ለሶስት ልጅ ምናምን ዕቃ ለሚገዛ ፋሚሊ ማለት ነው። እግዚአብሔርን እኔ አሁን ባለፈው ፓንት ልገዛ ሄጄ ለልጆቼ ማለት ነው አንድ ፓንት 1200 ምናምን ብር አለችኝ ማለት ነው። እግዚአብሔር በሚያውቀው እሰፋላታለሁ፣ ጨርቅ ሰፍቼላቸው እንደውም በጣም ጉበዝ ነኝ በመስፋት አስደርጋቸዋለሁ እንጂ አልገዛም ማለት ነው። በእውነት ፌር አይደለም።